بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين إهن الملأكت ما استلالفو لإثيوبياو تقلاي منستر كبور دكتور أبي أحمد بسمع وولد ومنفس قدوس أحد أملاك آمين يتودداتشيونا يتكبراتشيو ከተለያየ አቅጣጫና በተለያየ አገሮናችሁ ይህንን ፕሮግራም የምትከታተሉ ሁላችሁ የእግዚአብሔር ሰላም ከናንተ ጋራ ይሁን። ዛሬ ወደ እናንተ የቀረብኩት በአሁኑ ሰዓት በአገራችን በተለይም ደግሞ በኦሮሚያ ላይ እየሆነ ስላለ ለሚመለከታቸው አካላት በውስጣቸው የሚሰማቸውን ሐሳብ ለመግለጽ የተሰባሰበው የኦሮሞ ኮሚኒቲ ከዚህ ከስቴት ዲፓርትመንቱ ከዋሽንግተን ዲሲ እጅግ በሚገርም ሁኔታ ብዙ ህዝብ ያለው በሰላም ጀምሮ መንገዱን ሁሉ አዘግቶ ኮንስቲቱሽናል አቬኑን እስከ ካፒታል ሂል ድረስ በስቴት ዲፓርትመንት በዋይት ሃውስ አድርጎ ሐሳቡን እየገለጸ የነበረውን ህዝብ እኛም የእምነት አባቶች የምናገለግለው ህዝብ የሚሰማው ስሜት ሊሰማን ግድ ነውና ሰው እንደመሆናችን ከህዝቡ የተለየ ስሜት የለንም። መንፈሳዊነታችን እይታችንን ወደ እግዚአብሔር ከፍ ትንሽ ሊያደርገው ይችል እንደሆነ እንጂ ማንነታችንን የሚያስረሳን ስላይደለ ከየት መጣነታችንንና እኛነታችንን የሚያስረሳ ስላይደለ ምክንያቱም በስጋ ስንወለድ ከእናት ከአባታችን ማንነት አለን። ጎበዝ በሃይማኖት ደረጃ እንኳን እኛ ኦርቶዶክስ ሆነን ኦርቶዶክስ እምነት የኢትዮጵያ ብሔር ብሔረሰቦች በቋንቋቸው እግዚአብሔርን ማምለክ አለባቸው ብለን ስንጮህ ነበርኮ። ግለሰቦችን ያነሳን እንዴት ሳደባለ ብለን እንኳን አደባባይ ላይ ወተን መስክረናል። የኦሮሞ ሲኖዶስ መቋቋም የለበትም የሚል ፍጥጥ ያለ አይኑ በጨው አሽቶ የመጣኮ የኦርቶዶክስ እምነት ዲያቆን ስናወግዘው ነበር። ስለዚህ የትግሉ ዓላማ የትግሉ መስመር እንዳይስትባካችሁ ሰው እንዳያልቅ ንብረት እንዳይወድም የሚጎዳው እዛው ያለ ክልል ነዋሪ ነው። በኦሮሚያ ክልል ብቻ አይደለም በአማራ ክልልም የወደመው ንብረት አውግዘናል። የጠፋው ህይወት አውግዘናል። የኦሮሞ ትግል መደገፍኮ የግድ የኦሮሞ ተወላጅ መሆን የለብኝም። የሲዳማ ትግል ስደግፍኮ የሲዳማ ልጅ ሁኛ አይደለም። ህዝብ ለምን ይጨቆናል ነው? የሰው መብት እንዴት ይረገጣል ነው ዋናው ጥያቄ። ስለዚህ ጎበዝ ወደ ሁላችን ከሰብሰብ እንበልና በተለይ እጅግ በጣም አሁን ጎልቶ እየወጣ ያለው የኦሮሞ ትግል ነው። እጅግ በጣም እንደ ሰደድ እሳት እንደ እሳተ ገሞራ እየገነፈለ ያለው የኦሮሞ ትግል ነው። የኦሮሞ ትግል የትግሉ ዓላማ መስመር እንዳይስት እያንዳንዳችን መታገል ነው ያለብን። ዓላማው መሳት የለበትም። ግቡ መሳት የለበትም። የትግሉ መነሻ አደራ እንዳትበሉ። ጆዋር መሐመድ ምንድነው ያለው? የኦሮሞ ህዝብ አያሳፍረኝም ነው ያለው። እችን ቃል እንዳታጥፏት። ለሁላችንም ግልጽ መሆን ያለበት ይሄን ነው። አንድና አንድ ብቻ ነው ያለን አማራጭ። አሁን የትግሉ መስመር ቀጥ ማድረግ ነው። አሁን እየወጡ ያሉ ህጎች እጅግ በጣም ግለሰቦችን የሚያጠቁ ናቸው። ግለሰቦችን የሚያጠቁ ናቸው። እኛ እንኳን ተራ በዚህ ፌስቡክ ሁለን ምንናገረው ሀክ ለማድረግ የማያደርጉት ጥረት የለም። ስለዚህ ጎበዝ በጣም ልናስብበት ይገባናል። እጅግ በጣም ቆም ብላችሁ ልታስቡበት ይገባችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ከተለያየ አቅጣጫና በተለያየ አገሮናችሁ ይህንን ፕሮግራም የምትከታተሉ ሁላችሁ የእግዚአብሔር ሰላም ከናንተ ጋራ ይሁን። ዛሬ ወደ እናንተ የቀረብኩት በዚህ በዋሽንግተን ዲሲ በትላንትናው ዕለት የተደረገውን ትልቅ ሰላማዊ ሰልፍ ለመታደም ከተለያየ አቅጣጫ ከመላው የአሜሪካ ስቴት ተሰባስበው በአሁኑ ሰዓት በአገራችን በተለይም ደግሞ በኦሮሚያ ላይ እየሆነ ስላለ ለሚመለከታቸው አካላት በውስጣቸው የሚሰማቸውን ሐሳብ ለመግለጽ
የተሰባሰበው የኦሮሞ ኮሚኒቲ እጅግ በጣም የሚያስገርም የሚያስደንቅ ስርዓት ያለው ከዚህ ከስቴት ዲፓርትመንቱ ከዋሽንግተን ዲሲ እጅግ በሚገርም ሁኔታ ብዙ ህዝብ ያለው በሰላም ጀምሮ መንገዱን ሁሉ አዘግቶ ኮንስቲቱሽናል አቬኑን እስከ ካፒታል ሂል ድረስ በስቴት ዲፓርትመንት በዋይት ሃውስ አድርጎ ሐሳቡን እየገለጸ የነበረውን ህዝብ እኛም የእምነት አባቶች የምናገለግለው ህዝብ የሚሰማው ስሜት ሊሰማን ግድ ነውና ሰው እንደመሆናችን ከህዝቡ የተለየ ስሜት የለንም መንፈሳዊነታችን እይታችንን ወደ እግዚአብሔር ከፍ ትንሽ ሊያደርገው ይችል እንደሆነ እንጂ ማንነታችንን የሚያስረሳን ስላይደለ ከየት መጣነታችንንና እኛነታችንን የሚያስረሳ ስላይደለ ምክንያቱም በስጋ ስንወለድ ከእናት ከአባታችን ማንነት አለን በክርስትናው ደግሞ በጥምቀት ስንወለድ እንደገና ክርስቶስን የምንመስልበት ባህሪ የሱ ተካፋዮች እንሆናለንና ያ ማለት ደግሞ የህብረተሰቡ ችግራችን ጉዳታችን አድርገን ከህብረተሰባችን ጋር ያለውን የዕለት ዕለት ኑሮን አብረን ልንካፈል ያስፈልጋልና ህዝቡን ወደ ሰላማዊ ሰልፍ ሄዱ ብለን ቀስቅሰን ወደ ኋላ መቅረትም ደግሞ ይሄ ቀጣፊነት ውሸት ማስመሰል ህዝቡን ወደ እሳት እየመሩ እሳት ከሆነ እኔ እነሱ ሲቃጠሉ ቆሜ ያለው እንደማለት ስለሆነ ይሄኛው ግን ሐሳብን መግለጽ ሲሆን ለነጻነት የሚታገል ለራሱ መብት የሚታገለውን ህዝብ ከፊት ሆኖ ደግሞ መሄድ ስለ ሀብ ስለ ነጻነቱ ስለ እኩልነት ስለ ፍትህ ደግሞ ሲታገል አብሮ ሆኖ እንደው ማለቱ ከእግዚአብሔር በረከትን የሚያሰጥ ስለሆነ እኔ በግሌም እንዲህ ስለማምን እንዲህም ስለተማርኩ ከአባቶቼም እንዲህ ስላየው በሃይማኖት ሳንከፋፈል በኦሮሞ ባህል መሰረት የእምነት ክፍፍል በፍጹም የለም ያደግንበትም ማህበረሰብ እንደዛ ነው በአንድ ቤት ብዙ እምነትም ልታገኙሉ ትችላለህ ተጠባብቀህ ተከባብረህ ነው አብረ የምትኖረው ያንዱን ሐሳብ አንዱ የራሱን ሐሳብ ጠብቆ በጋራ ነው የሚኖረው ለዚህም ነው ያደግንበት የወጣንበት የተወለድንበት ማህበረሰብን መካድ በክርስትናው በሃይማኖት ስም ሆኖ መካድ ማስፈላጊ ስላልሆነ ሐሳቡን ሲገልጽ እጅግ በጣም በሚያስደስት ሁኔታ ዓለም በያቅጣጫው ሲመለከት ነበር ለዚህም ደግሞ ያስተባበሩትንም በእስር ላይ ላሉት ድምጽ ለሆኑት ለሞቱት ፍትህ ይገባል ላሉት ንብረታቸው ለወደመባቸው መከራ ፈተና ለደረሰባቸው ሁሉ ፍትህ ይገባቸዋል ብለው ለጨውት ደግሞ እግዚአብሔር እንደዚሁ ለፍትህና ለሐቅ እንዲቆሙ ብርታትና ኃይሉን እንዲሰጣቸው እየጸለይን ከነሱ ጋራ ነበርን የተወደዳችሁ ይህንን ድምጽን የምትሰሙ ሁላችሁ አንድ ጊዜ ነው በዚህ ምድር ላይ የምንኖረው አያችሁ እድሜያችን ረጅም ይሁን አጭር ብዙ ቅድ ይኖረን ብዙ ቅድም ባይኖረንም አንድ ጊዜ በዚህ ምድር ላይ እንኖራለን ነፍሳችን እውነትን ትጠማለች እውነት እግዚአብሔር ነው በሃይማኖት ስም ውሸትን አስመስሎ ያቀርቡ ህዝብ ማባላት አስፈልግም በእግዚአብሔር ዘንድ ያስጠይቃል የኦሮሞ ማህበረሰብ ትግስተኛ ማህበረሰብ ነው ከኔ ጋራ እዚያው በኦሮሚያ አካባቢ ላይ ተወልዶኮ አብረው ከኔ ጋራ የኖሩ ስለ ኦሮሞ አንድ ደና ነገር መመስከር ያቃታቸው ብዙ ሰዎች እያየን እየታዘብን ነው በእውነቱ ኦሮሞ ሰው አይገልም አያርድም በሃይማኖት አይጣላም አሁን እየተደረገ ያለው ሆን ተብሎ እየተቀሰቀሰ ኦሮሚያ አካባቢ ላይ የሃይማኖት ግጭት ተነስቷል የዘር ግጭት ተነስቶ ይሁ አማራና ጉራጌ ኦሮሚያ ክልል ላይ ተጨፈጨፈ ተብሎ በአለም በዚህ በዋሽንግተን ዲሲ የሚገኙ አንዳንድ ሚዲያዎች ሲያሰራጩ ሰምቼ በጣም አዝኛለሁ ነገር ግን የፖሊስ መግለጫ መጨረሻ ላይ ወጥቶ በኦሮሚያ ክልል በቀየው በሰፈሩ በቤቱ ውስጥ ከሞቱት 169 ሰዎች ውስጥ 116ቱ ኦሮሞዎች ናቸው ተመልከቱ አንድ ጉራጌ 46 አማራ ነው ብሎ ቁጭ አደረገው እኔ የሃይማኖቱም አባቶኜ የኢትዮጵያ መንግስትም መንግስት ሆኖ እንደው ከዚህ ዘር ከሞተ ከዚህ ዘር ሞተ ሊባል አይገባም ነበር ምክንያቱም የሞተው ዘር ሁሉ ያሳዝነናል የሰው ዘር ስለሆነ ግን ውሸት ቀደማ ውሸት ደግሞ ከወጣ እውነቱን ማውጣት ያስፈልጋል
እኔ ደግ አደረገ እንደው መንግስት በዚህ ፖሊሱም ልክ ነው ከዚህ በኋላ እንደውም በጅምላ የኔ ያለ ኢትዮጵያውያን መባል የለበት ኢትዮጵያውያን በሚለው ጥላ ስር ተከልለው የራሳቸውን ያንድ ወገን ብቻ ለማስጨው ብዙ ሚዲያዎችን ስለከፈቱ ብዙ ሰው የሚያዳምጣቸው መስሏቸው የሚሄዱ ስለራሴ እናገራለሁ ለሚለው ለራሱ ሰው ቆነ የቆመውን ሚዲያ ያዘጉ እኔም ብቻ ሰማኝ ነኝ ሳወራለህ አንተ ማን ፈቀደልህ የምታወራው የሚሉ ሰዎች አሉ ይሄ አግባብነት የለው እኔ ካህን ነኝ በቋንቋዬ ማህበረሰቤ ውስጥ ተገኝቼ ህዝቤን በጸሎት ባርኬ ጸሎት እካፈላለሁ ብዬ የዛሬ 6-7 ወር አካባቢ ወንድማችን ጁዋር ወደዚህ ወደ ኖርዝ አሜሪካ ሲመጣ ኦሮሞ ኮሚኒቲ ጋብዞኝ ስገኝ ስንት አመት ካገለገልኩበት ቤተክርስቲያን ድሮ ጁዋር ነበር እንደው ሙስሊም ነው አገር ሊያጠፋ ነው ሊከፋፍል ነው አይሆንም ምናምን እየተባለ በየቦታው ሲዘመትበት መሰማው የነበረው ህዝቤ ጋራ ስገባ ግን እኔም አንተም እንደ ጁዋር እዛው ተቀላቅለሃል ብለው ባንድ በመገኘቴ ብቻ ምን እንዳልኩ እንኳን ተርግመው ሳያውቁ ከማገለግልበት ቤተክርስቲያን በቴክስት ነበር የወጣሁት እንደዚህ አይነት አብስራር የለም በእውነቱ እግዚአብሔር አይወድም በፍጹም አይወድም አሁን ይሄ ብቻ አይደለም 10 ሚሊዮን ኦሮሞ ከአካባቢ ኦርቶዶክስ እምነት ክርስትናውን ትቶ ወጥቷል ለምን ባህሉን መልበስ ስላልቻለ ማየት ስላልቻለ ቋንቋውን በቋንቋዬ ልማር ወንጌል ልስማ ሲባል ወንጌል መስማት የማይቻልበት ቅዳሴ በቋንቋዬ ልስማ አሜን ሰምቼ አሜን ልበል ሲል ይሄም መተርጎም እንኳን አይቻልም ይሄ መላእክት ቋንቋ እኮ ነው ከሰማይ ወረደ እኮ ነው ይሄማ ከነካው አገር ተበላሸ እንደው ተፋጨናት አይሆንም እየተባለ ብሽሽቅ ሆነ ሃይማኖት በፍጹም ከሃይማኖት አባቶች አይጠበቅም ጳጳሳት ብፁዕ ቅዱስ አባታችን አቡነ መርቆሪዮስ ብፁዕ ቅዱስ አባታችን አቡነ ማቲያስ የቅዱስ ሲኖዶስ አባላት እባካችሁ ክርስትና በኦሮሚያ ክልል አደጋ ደርሶበታል ተብሎ ገንዘብ ከመሰብሰብ ይልቅ መዋቅሩን አስተካክሎ በኦሮሚያ አካባቢ ያለው ቤተክርስቲያን ከኦሮሞ ባህል ከኦሮሞ ቋንቋ ከኦሮሞ ስነ ልቦናው ጋራ ክርስትናው አብሮ እንዲሄድ ማድረግ ያስፈልጋል ለቀቁላቸው መዋቅሩን አስተካክሉላቸው ምክንያቱም እናንተም ጫና አለባችሁ ገለልተኛ መሆን አልቻላችሁ እኔ ያውቃለሁ እናንተ ላይ ያለውን ጫና እኔም ላይ የደረሰው ጫና ይሄ ነው ግን መሞታችን አይቀርም ሁለታችንም ለምን አቡነ ሰማዕተ ጽድቅ አቡነ ጴጥሮስ በሰማዕትነት ሲቀበሉ ያኔ ጳጳሳቱ ካህናቱ ምን ነበር ተሰብስበው ያሉት ጣሊያን ሲረሽናቸው ካህናቱን ያሳየ ትምህርት እንዲሆናቸው ሰማዕተ ጽድቅ ቅዱስ ጴጥሮስን ሲሰዋ ምንድነው ያለው በሉ ካህናት ምን ትላላችሁ አለ ከገደላቸው በኋላ አይ አሉ እናንተም ደግ ገደላችሁ እሳቸውም ደግ ሞቱ ነው ያለው ካህኑ ተሰብስቦ እንዴ ሁለቱን ገዳዩንም ሟቹንም ያወደሱ መኖር ይቻላል እንዴ እውነት ይውጣ እንጂ ትውልድን እኮ ያበላሸነውኛ ነን እቺ አገር የብሔር ብሔረሰቦች አገር ናት እስከ አጼ ኃይለ ሥላሴ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሶ መንግስት ነበረች በአገሪቱም የፍትሐ ብሔር ህግ ስነ ስርዓት ውስጥ የመንግስት ሃይማኖት የኢትዮጵያ ኦርቶዶክስ ሃይማኖት ነው ተብሎ ፕሪቪሌጅ አግኝታለች እኔም ለዚህ ሟገታለሁ ጠበቃም ነበርኩኝ በጠቅላይ ቤተ ክህነትም ያላችሁ ታቁኛላችሁ ጅማ ኢሉባቦር ከፋሸካ ቤንች ማጂ አገረ ስብከትም በአለምም ላይ እየተዘዋወርኩ አውሮፓ ማልታ ድረስ በነበርኩበት ሰዓት ታቁኛላችሁ እዚህ ጋር ወደ 20 ስቴት አሜሪካ ላይ ወደ 30 ስቴት ሄጄ ሳስተምር ታቁኛላችሁ በእውነቱ ሃይማኖትና መንግስት የተለየ ነው ከዚህ በኋላ ሃይማኖታዊ መንግስት ማቋቋም በአለም ላይ አይቻልም ኮንስቲቱሽናል እስከሆነ ድረስ ትውልድ እየሄደ ያለው አሁን ይሄ ቋንቋ መብዛት ነው አገሬ በታተነው ይያላችሁ እየተባለ ባለበት ባሁኑ ሰዓት ሰምታችሁ ከሆነ ዩኒስኮ ባለፈው አመት ባደረገው ኢትዮጵያ ውስጥ ባደረገው ምርመራ ወይም ጥናታዊ ጽሁፍ ወደ 28 ቋንቋዎች ኢትዮጵያ ውስጥ የመጥፋት አደጋ አጋጥሟቸዋል እየተባለ ነው ያለው አያች ቋንቋ ማጥፋት አይቻልም ባህል ማጥፋት አይቻልም ክርስትናው ደግሞ ኢትዮጵያን ተሸክሞ ያለው ክርስትና ነው መባል የለበትም እኛ ክርስቲያን የኢትዮጵያ ጉዳይ ሲነሳ የሁሉንም ነው የሚመለከተው እኛ እንደ ሃይማኖት አስተማሪዎች የሁሉም ማህበረሰብ ውስጥ ገብተን የሁሉም ብሔር ብሔረሰቦች ውስጥ ገብተን አስተምረን ከነሱ ደቀ መዛሙርት አውጥተን በራሳቸው ቋንቋ ያገለገሉ የዛው ቤተክርስቲያኔ ብሎ የሚኖሩትን እየመሰረትን የምንሄድ እንጂ
እኔ ካላስተማርኩ እኔ ካልባረኩ እግዚአብሔርም አይሰማህም እየተባለ የሚሄድበት ጊዜ አባቶቼ ይሄ ትውልድ የሚቀበለውም አይደለም። ለቁቤ ጄኔሬሽን ምንድነው የተዘጋጀው? ያስተዳደር መዋቅር ምንድነው ያለው? ኦሮሚያ ቤተ ክህነት ይሄው ራሳችን ባካችሁ እንደው የሚደርሰው ኦሮሚያ ውስጥ ለሚደርሰው ችግር እንፍታ ብለው እነ ቀሲስ በላይ ተነሱ፣ ጳጳሳቱ ተነሱ። ቁጥራቸው ጥቂት ስለሆነ ተዘመተባቸው። ዘረኞች እነዚህ ምናምኖች ተብሎ ስም ማጥፋት ግን ሊያስቆሙ አይችልም። አባቶቼ ብፁዓን አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን ይሄንን ልንሰማ ያስፈልጋል። እኛው ራሳችን ክርስትናውን አጥፍተን እነ ከሌ ናቸው ክርስትናውን ያጠፉት ብሎ ማመካኘት አይቻልም። ስለዚህ አገር ደግሞ በእውነት ላይ ስትመሰረት አጫሉ አርቲስት አጫሉ የሚሰማውን ነገር እየዘፈነ የሰዎችን መብት የሰዎችን ነፃነት ነው እየዘፈነ የነበረው። ሐቁን እየዘፈነ ነበር የሄደው። መኖር ይፈልጋል ግን ህይወቱ በገዳዮች አለፈ። የሚገርመው ግን አጫሉ በሁሉም ኦሮሞ ውስጥ ያው ሆኖ ኖረ። ይገርማችኋል። በኦሮሞ ብቻ አይደለም በዓለም ህዝብ መነጋገሪያ ነው የሆነው። እውነት ስላለ እኮ ነው። እኛ የእምነት አባቶች ደግሞ እውነትን እውነት ውሸትን ውሸት ማለት አለብን። ይሄን ካላልን ትውልዱን የምናጠፋው የምናበላሸው እኛ ነን። በውሸት የምንከበው ደግሞ እውነት ሲመጣ እየተደረመሰ ነው የሚወጣው። ስለዚህ አገራችን አሁን ችግር ላይ ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይገባኛል ብዙ ችግር ላይ ነን ያለ ነው። አገር የተረከብን አገር ያቀናን የዱሮ ታሪክ ጥሩ ነው በወቅቱ ተሰርቶበታል። በዱሮ ታሪክ ትራስ አድርጎ ግን ወደፊት መተኛት አይቻልም፣ ወደፊት መሄድ አይቻልም። ስለዚህ ወደፊት ያለው ትውልድ ዓለም ወዴት ነው እየሄደ ያለው? በሃይማኖት ሳንከፋፈል ሳንለያይ አገሪቷን እውነተኞች ሆነን ይዘን ኢትዮጵያን የምንወዳት ከሆነ ለማስቀጠል በእምነት ስም በየትኛው መንገድ የሚደረግ የብሔር ብሔረሰቦችን እኩልነትና መብት የማያስጠብቅ መደረግ የለበትም፣ መስተካከል አለበት። ኦሮሚያ ክልል ላይ መጥቶ የሚሰብከው ሰባኪ እምዬ ምኒልክ እያለ የሚሰብክ ከሆነ የአካባቢውን ቋንቋን ባህሉን አቁም ማለት ነው። ክርስቶስን ብሎ የሞተ የለም። አሁን ኦሮሚያ ክልል ምንም መከራ የደረሰበት የለም እኮ። እምዬ ምኒልክ አጼ ምኒልክ ሲል ነው የሚሞተው እንዴ። ከዛ ስርዓት ጋራ ደግሞ አንወደዋቸውም የሚል ደግሞ ማህበረሰብ አለ። እመሙ ሊሰማው ይገባል። ክርስቶስን ሊሰብክ መጥቶ መከራ የሚደርስበት የለም። ሲጀመር በኦሮሚያ ክልል ያለው ማህበረሰብ የራሱ መብት ነው የሚጠይቀው። ብሔር ብሔረሰቦች ኦሮሚያ ክልል ውስጥ ያላችሁ ቢቻላችሁ ኦሮሚያ ህዝብ መብቱን ሲጠብቅ አብራችሁ ሁኑ፣ ሲጠይቅ አብራችሁ ሁኑ፣ ሲጮህ አብራችሁ ጮሁ። እዚህ አሜሪካ ላይ አሁን ሌሎቹ ብላክ አፍሪካንስ አሜሪካን ብላክ ላይፍ ማተር ሲጮሁ አብረን ነው ምንጮው። እኛ እዚህ ሞተን ስራ ምንም ከሆነ ደግሞ ካልቻልን ደግሞ ቤታችን ነው የምንቀመጠው፣ አንቃወምም። ለምን? በኦሮሚያ ክልል ያለው ወጣት በኦሮሚያ ክልል ያለው ህዝብ ለራሱ መብት ሲታገል ከቻላችሁ አብራችሁ ሁኑ፣ ካልቻላችሁ ደግሞ እቤታችሁ ሁኑ። ነገር ግን ገና ለገና እኛስ ምን እንሆናለን የት እንገባለን ሳትነኩ ሌሎቹ በሚሰጧችሁ መሸበር አሜሪካ ሆኖ አውሮፓ ሆኖ ራሱ በተደላደለ ቦታ ሆኖ የሚሰጣችሁ መሸበር አተርፋችሁ። ምክንያቱም ከሩቅ ወዳጅ የቅርብ እንኳን ጠላት ይሻላል ይባላል ከነተረቱ። ኦሮሞ ደግሞ ጠላት አይደለም፣ ታውቁታላችሁ። ሰርታችሁ አግኝታችሁበታል፣ ወልዳችሁ ስማችሁበታል። በኦሮሚያ ክልል ለምለሙ አገር ላይ ሁላችሁ ደስ ብሏችሁ ከየት መጣ ሳትባባሉ ኖራችሁበታል፣ ታውቁታላችሁ። ይሄን እውነታ መመስከር አለባችሁ። የኦሮሞን ስም ማጥፋት አሁን በአለም ላይ እንደ አራጅ እንደ ገዳ እየተደረገ ደግሞ ለመከፋፈል ሙስሊሙ ነው ይሄኛው ነው ያደረገው፣ በዚህ በኩል ደግሞ ተመልሶ ሙስሊም ነው ያዳነኝ እየተባለ ከአንድ አፍ ሁለት ምላስ እያለ እንደዚህ መሄድ አይቻልም። እውነት የሃይማኖት አባቶች እውነቱን እውነት ውሸቱን ውሸት ማለት ነው ያለብን። ደህንነት ሊኖር ይችላል፣ ገንዘብ እጥረት ሊኖር ይችላል። እሱ የተፈጥሮ አይደለም፣ ታጥቦ ተሰርቶ የሚመጣ ነገር ነው። ነገር ግን የእምነት አባቶች በተለይ አሁን ባለችበት የሀገሪቷ ሁኔታ የምንጫወተው ጫወታ ወይም ልናደርገው የሚገባን አስተዋጽኦ ከማንም በላይ ትውልዱ እየታዘበን እንዳይሄድ ለወገን ያላደላ ለአንድ ወገን ያልሆነ ሁሉን እኩል የሚያይ ሁሉን አንድ ሊያደርግ የሚችል አገርን ወደፊት ሊያሻግር የሚችል ካልሆነ የተወሰኑ ለመብታቸው የሚታገሉ በድርጅት የታቀፉ የፖለቲካ እስረኞች ሰዎችን አስሮ
እንደና አርቲስት አጫሉ እንደሳን ያሉትን በድምጻቸው ብቻ ምንም ማይክሮፎን ነው ያለው ድምጽ ነው ያለው ሌላ ነገር የለውም እሱን ገሎ ትልቋን ኢትዮጵያ ወይም አንድ አካባቢ መሰረታለው ሰላም አገኛለሁ ማለት ግን አይቻልም ውሸት ነው ምክንያቱም ሰው በመረጠው መተዳደር አለበት ዲሞክራሲ ከሌለ የህግ የበላይነት የለም ለዚህ ነው ኖ ጀስቲስ ኖ ፒስ ለጊዜው ወታደር አሰማርቶ እንደው ሰፈሩ ደና ነው እስቲ ቃይንተና ማለት ይቻል ይሆናል ነገር ግን በሚሞተው ሰው መንግስትም ተጠያቂ ይሆናል ነገ በመንግስት ስልጣን ላይ ያሉ ሰዎች በሚሞቱ ነፍስ በዓለም አቀፍ የወንጀለኞች ፍርድ ቤትም ሊከሰሱ ይችላሉ እዛ ጋር እንዳይደርስ ግን በአስቸኳይ የታሰሩት የፖለቲካ እስረኞች ተፈተው በጠረጴዛ ዙሪያ ተመካክሮ አገሪቷ ሰዎች የሚተዳደሩበት በራሳቸው በመረጡት እንዲተዳደሩ በዚህ በኮሮና ያሳበቡ ማዘግየት አያስፈልግም ይሄው ወጣ እንግዲህ ህዝቡ ግልብጥ ብሎ ለመብቱ ኮሮናን ሳይፈራ ኮሮናው ከፍ ሲል እንደዚህ እንደው አንድ ሰው ከተገደለ ኦሮሞ ሆ ብሎ ስለሚወጣ ኮሮና ይዟል ያልቃል ቁጥሩ እስከ 28 ሚሊዮን እንደው ችግር ውስጥ ይገባል ተብሎ በሪፖርት መጀመሪያም እንደሰማነው ኤስቲሜሽን እንደው ያልቃል ከተባለ በእውነት ኦሮሞ የዋህነቱ ይጠብቋል እንደው ብዙ ጸሎቱም አይችልም ያው ታቃላችሁ በተለይ የኢትዮጵያ ኦርቶዶክስ አባቶች ኦሮሞ ብዙ ጸሎት አይችልም እንደው ዝም ብሎ ነው የሚሄደው እንደዚህ ብሎ እንደምትሉት በተለምዶ ይሰማዋል አምላኩ ገና ቀና ብሎ ሲያየው ተንኮል የለበትም ቀን ህዝብ ነው የዋህ ህዝብ ነው እንግዳ ተቀባይ ህዝብ ነው የራሱን የሰጠ ካልሆነ በቀር የሰውን የማይፈልግ ህዝብ ነው ይሄም መመስከር ያስፈልጋል ስለዚህ ከተቻለ በፖለቲካ ስልጣን ላይም ያላችሁ የፖለቲካ አባቶች የሃይማኖት አባቶች የሀገር ሽማግሌዎች አባ ገዳዎች ሰብሰብ ብላችሁ እቺ ሀገር ወደፊት እንድትሄድ የጋራ ውይይት ተደርጎ የብሔር ብሔረሰቦች መብት ተጠብቆ የሁሉም ሰው እኩልነት ተጠብቆ ፌደራሊዝሙ ትክክለኛ ፌደራሊዝም ከሆነ ቀጥሎ አይ የለም እናጠፋዋለን እንግዲህ በቋንቋ ላይ ተመሰረተ ነው አይሆንምም ካላችሁ እንግዲህ ሀገር ወዴት እየሄደ እንደሆነ ያያየን ነው ያለ ነው ይሄ ሀገርን የሚያጠፋ ነው በሌላ በኩል የኦሮሞ የፖለቲካ ሊቃን መመካከር አለባችሁ ተሰባሰቡና ተመካከሩ ትላንትና ኤችአር 128 እስኪጸድቅ ድረስ እየጮውን እስከ ስኔቱ ድረስ ሄደን ስንጮው እዚህ ያለው ስራውን ፈቶ እዛ ሲጮው የነበረ ጠቅላላ 2 አመት ሳይሞላው ትራንዚሽናል ገቨርንመንት መጥቷል ተብሎ አሁን ተመልሰን ደሞ መጮው አልነበረብንም አሁን ወደ ልማት ነበረ መገባት የነበረበት ተመልሶ ትላንትና ያንን ነጻነት አምጥተው በአክቲቪስትነት ሰርተው በሉና አንተምሩም ብሎ አሳልፎ የሰጡ ሰዎችን ነገር አስር ቤት አሁን መጥቶ ማስቀምጦ ሌላ እንደው አስክሬን እንደው ወደዛ ያደረጉ ተወራባካቸው እንደው ባካቸው እንዴ ትውልዱ ያያል ዓለም ያያል ፖለቲከኛው ደግሞ መቼም ሁሌ እዛው በየስልጣኑ የሚቀመጥ እግዚአብሔር ብቻ ነው ሰው ይወጣል ይወርዳል ስለዚህ ባካችሁ በየቦታው ያሉ ወጣቶች በየቀያቸው እየታሰሩ ያሉት ባካችሁ እንዲፈቱ እኔ ያሳዝነኛል የሞቱት ነፍሳት አሳዝኖኛል የጠፋው ንብረት በዚህ በደህነት ምንም በሌለው ላይ አሳዝኖኛል የወንድሜ ያጫሉ ነፍስ ከሱ ጋራም ደግሞ የተሰውት ሰዎች በጣም አሳዝኖኛል መሆን አልነበረበትም የታሰሩ ሰዎች መታሰር አልነበረባቸውም የለም ብሎ ግን እኔ ካላልኩ የመጣው ይምጣ ባልበላውም ጭራ ያበላሽዋለሁ እንደሚለው አውራ ዶሮ ከሆነ ግን እግዚአብሔር ይፈርዳል ይሄ አይሆንም ስለዚህ እኔ የትኛውንም አመለካከት የትኛውም እምነት ውስጥ ኑሩ እቺ ሀገራችን የጋራ ከሆነች በጋራ አስተዋጽኦ ልናደርግ ያስፈልጋል የጋራ አስተዋጽኦነታችን ደግሞ እውነት ላይ የተመረከዘ መሆን አለበት ትግሉ የሚመጣው የነፍጠኛውን ስርዓት ወይም ደግሞ ይሄ የብሔር ብሔረሰቦችን እኩልነት ከማያየው በመሳሪያ ገዛለው ከሚለው ጋር አንድ ነው ከሱ ጋር ነው ትግሉ ያማራው ህዝብ እኔ ተዘዋውሬ ያስተምሬበታለሁ ገዳማትን እጄ ተሳልሜበታለሁ ደብረ ብርሃኖች እና አክሊለ ታቆኛላችሁ በደብረ ብርሃን ወተን በደሴ ወተን ግሼን ደርሰን በደቡብ ጋይንት አድርገን ባህር ዳር መተናረን ወደ አዲስ አበባ ተመልሰን በጎጃም በኩል እንዴት እንደምንገባ እየዘመርን እያመሰገነን ኑሮው ምንድነው የህዝቡ መቼ ተለወጠ ገጠር ያለው ህዝብ እኮ ገና ነው የሚበላው ውሃ ከየት ሄዶ ነው የሚቀዳው መቼ አካባቢው ለማ በዚህ ባህር በኩል በሶማሊያ በኩል ብትሄድ
ምን ልማት አለ ገና ሊሰራ እኮ ነው የሚገባው ስለዚህ ብሔር ብሔረሰቦች ራሳቸውን እድል በምርጫ ይወስኑ ራሳቸው አካባቢያቸው ከቀበሌ ጀምሮ የሚመርጠውን ይምረጥ ቀበሌውን ያስተዳድር አካባቢውን ያስተዳድር አንድ ላይ ሄዶ መስራት እንጂ ገንዘብ ስላለኝ አገር በጠብጣለሁ እኔ ሲስተሙን ስለማቆ በጠብጣለሁ ከተባለ በእውነቱ ተያይዞ አገርን ማጥፋት እንዳይሆን ትውልዱ እንዳይጠይቀን ትላንትና እንደኛው እንደ ኢትዮጵያ የምትባለው እነ ሲሪያ እኮ ታሪክ ነበራቸው እነ ሊቢያ ታሪክ ነበራቸው እልህ ነው አገሪቷ እዛ ውስጥ ያስገባው ስለዚህ የኦሮሞ ህዝብ አንድ ላይ ተጠናክሮ ሊቃውንቱ የሃይማኖት አባቶች አባገዳዎች አንድ ላይ ተሰባስበው ኦሮሚያን መጠበቅ ያስፈልጋል ኦሮሚያን ጠብቁ አንድ ላይ የተለያያችሁ የፖለቲካ አመለካከት ይኑራችሁ ኦሮሚያን ጠብቁ ኦሮሚያ ሰላም ሆነ ማለት ቢያንስ 1 3ኛው ሰላም ይሆናል የኢትዮጵያ ትግራይ ህዝብ ተሰብስበ ትግራይን ሰላም አርገ ጠብቀው አንተ ማስተዋጽኦ የአማራ ተሰብስበ አማራን ሰላም አርገ ጠብቀው ሶማሌ ሰላም አካባቢን አርገ ጠብቀው ትልቋን ኢትዮጵያ ሰላም አርገ ይቻላል ካለበለዚያ ግን እንደው በአየር ላይ ያካባቢውን ድምጽ ሳይሰማ የዛ አካባቢውን ህዝብ መብትና ነጻነቱ ሳይከበርለት ዝም ብሎ ሰላም በተባለ ወረቀት ሰላም ተብሎ ስለተጻፈ የሰላም ሚኒስቴር ስለተቋቋመ የሰላም ኮሚቴ ስለተቋቋመ ሰላም አይመጣም ከልብ መሻት ይፈልጋል እውነት መነጋገር ያስፈልጋል ለህዝቡ የራሱን እድል በምርጫው እንዲወስን ማድረግ ያስፈልጋልና በኮሮናም እየተሳበበ የምርጫው መራዘም አንዱ ለዚህ ችግርም አመላካች ይመስለኛል እንደ አባትነቴ ዝም በየሳየው ኮሮና እንደ ኤችአይቪ እንግዲህ መጥፊያ የለውም እየተላመደ ይቀመጣል ተብሏል ገለልተኛው ከምንም ፖለቲካ ነፃ ይሆናል ተብሎ የሚገመተው የምርጫ ቦርድም ይሄን ትኩረት አድርጎ ኃላፊነት ያለበት ፍርድ ቤቱ ገለልተኛው ሆኖ የፖለቲካ እስረኞችን ወንጀለኞች ናቸው እየተባለ እንደከዚህ በፊቱ ሰነድ እየተሰበሰበላቸው 28 ቀን ቀጠሮ እየተጠበቀላቸው እየተቀመጡ እንዲንገላቱ ሳይሆን ለሀገር የሚጠቅሙ ብዙ ጭንቅላቶች አሉ እነዛ ወጥተው ስራ ላይ ሀገርን ቢገነቡ ይሻላል እየተሰቀሉ የኦሮሞ ሊቃውንት ብዙ ዘመን ታልፏል እየተረሸኑ ብዙ ዘመን ታልፏል ግን ትግሉ ወደ ኋላ ሊመልስ አልቻለም አሁንም ደግሞ በማሰርና በመግደል ወደ ኋላ የሚመለስ አይደለም ነጻነት ሰው በውስጡ የተፈጠረበት የሚሰማው ስለሆነ ስለዚህ በተለያየ ሀገርም ያለን ይሄንን አስተዋጽኦ ልናደርግ ያስፈልጋል ህዝባችንን መስማት ያስፈልጋል ቤተክርስቲያን አሁን በዘር የነበረው አማራ አለቀ ጉራጌ አለቀ ሲባል የነበረው ደግሞ ምን ያህል ኦሮሞ እንዳለቀ እንደሞተ ምን ያህል ደግሞ አማራ እንደሞተ ምን ያህል ጉራጌ እንደሞተ ሲገለጥ ደግሞ እንደገና ክርስቲያኑ አለቀ እንደዚህ ነው እስላሙን የጨረሰው እየተባለ የሚሰራው አይተጠበቅም ከኛ ችግር ደርሶብናል ገንዘብ ያስፈልገናል የኢትዮጵያ ህዝቦ ይርዳን ማለት ጥሩ ነው ከዛ በተረፈ ግን አንዱን ስማጥፍተው ባንዱ የሚደረገው ነገር መቅረት መቻል አለበት አመለካከታችን ካልተለወጠ አገሪቷን መለወጥ አንችልም አገሪቷን ደግሞ ለመለወጥ አመለካከታችን መለወጥ አለበት በዚያ ውስጥ የምንኖር ከሆነ ግን አብሮ ለመኖርና ለመቀጠል በእውነቱ የተለያዩ የፖለቲካ ሰዎች ሙራኑ የሚያነሱትን እዚህ ዋሽንግተን ሐሳብ በነፃ የሚሸመት ነው እንሰማለን በየቦታው በቃ እኛማ በቃ ተውት ይያለ ትግራይም ወደዛ ወደ ትግራዩ ኦሮሚያም ወደዚህ ወደ ኦሮሚያው ሊመጣ ምንም አልቀረውም ጎረቤትም ሆነም ማይቻልበት እንደርሳለን እስከሚባል ለምን ካልተስማማ ግን የግድ ነው ምክንያቱም ትግራይ ህዝብ ደርግ በመሳሪያ በሄሊኮፕተር ቀጥቅጦት ቲፒኤልኤፍን የሚያክል አስመስርቶ ይኸው እስካሁን አገሪቷን 27 ዓመት 30 ዓመት ነው አገሪቱን ያስተዳደረው ስትገለው እየበዛ በቃ ለመብቱ የሚታገል ሰው ስትገለው እየበዛ የሚመጣው ኦሮሚያም እንደዚህ ሆኖ ስንቱ ነው የተንጠለጠለው ስንቱ ሙር ስለ አገሩ ስለ ወገኑ ሲናገር የተንጠለጠለው የተገደለው ከዚህ በኋላ ግን አንድ በአንድ እየመዘዙ ሊቃውንቱን እያሰሩ እየገደሉ መሄድ ያለበት ዘመን አይደለም ያንድን አገር ደግሞ ብሔረሰብ ታሪክ ደግሞ ራሱ ነው መናገር ያለበት ለኦሮሞ ባህል ሌላው መመስከር ለኦሮሞ ራሱ አሁን መቻቻል የሚባለው ሐሳብ ታልፏል አሁን ቶለራንስ የሚለው ወደ አክሴፕታንስ ነው የተለወጠው አሁን ባለው just ሰውየው እንዳለው ነው የምትቀበለው እንጂ አንተ አይደለም ስለሱ ስማ በለው ሆነ የምትናገርለት
ስለዚህ ከዓለም ጋር ያያደግን ዝም ብለን እንደው በማይሆን ነገር ሰዓት ከማባከን አገራችንን ወደ ማሳደግ ወደ ተሻለ ነገር ለመምጣት የመጀመሪያው ቁጭ ተብሎ መንግስት ሁኔታውን አመቻችቶ ተመካክሮ ወደ ትክክለኛ ዲሞክራሲያዊ ምርጫ እንዲመጡና ህዝቡ በመረጠው እንዲተዳደር አድርጎ የታሰሩትን ፈቶ አወያይቶ ተፎካክሮ ከዛ በኋላ ምርጫ አካሂዶ ሰው በመረጠው ይተዳደር። አያንተ ቄስ እንደው የማታቀው ነገር ውስጥ ዝም ብለህ ገብተህ ተባረክ ደሞ ካላችሁ ቀጥሉበትና እስቲ እንግዲህ ደሞ እናያታለን። መቼም አንድ ሀገር አለን ብዬ ነው እንደዚህ መናገረው። አንድ ሀገር ስለሆነ እየሄደ ያለው የእልህ ነገር ጥሩ አይደለም በየትኛው ማቅጣጫ። ከዛ አንፃር ነው በኦሮሚኛም ያስተላለፍኩት መልእክት ይሄ ነው። ለአርቲስት ሃጫሉ ሁንዴሳ ባለቤት ለልጆቹ ለእናት ለአባቱ ለወዳጅ ዘመዶቹና ለሙያው አክባሪዎቹ እግዚአብሔር መጽናናትን ይስጣቸው። በመንችለው ከጎናቸው ሆነን እንረዳቸው ያስፈልጋል። እንደዚሁም በተለያየ ሀገሪቱ አካባቢ ንብረት የወደመባቸው ህይወታቸው ላለፉት ሁሉ አብረን ሆነን ልንረዳቸው ያስፈልጋል። ከምንም በላይ ግን ዘላቂነት ባለው ነገር ላይ መስራት ያስፈልጋል። ዘላቂነት ያለው ነገር የህዝብ ድምጽ ነው። ህዝብ ድምጽ መስማት በምን በምርጫ ፍታዊ ትክክለኛ በሆነ ምርጫ ማካሄድ ከዛ በኋላ ህዝቡ መመረጠው እንዲተዳደር ይሄን ማመቻቸት ያስፈልጋል። ቋንቋ ማጥፋት አይቻልም። ይሄ ሌላው መንግስት ቢመጣ ዓለም አቀፍ ስምምነት ነው። ሂዩማን ራይት ኢንተርናሽናል ዲክሌሬሽን ነው። ባህልና ቋንቋ ፖለቲካልና ሶሻል የሚባለው መዛው ዓለም አቀፍ ስምምነት ነው። የኢትዮጵያ ህገ መንግስቱ የተካተተ ነው። ማውጣትም አትችልም። ሌላ መንግስትም ቢመሰረት ይሄን ማውጣት አይችልም። ስለዚህ ቋንቋውንም ባህሉንም አኗኗሩንም ጠብቆ ኢትዮጵያን አንድ ላይ ይዞ መሄድ ከተቻለ ያጥሩ ነው። ካልሆነ ግን በእውነቱ አገራችን ያለችበት አሁን አፋፍ ላይ ናት። ለዚህ ደግሞ በጉልበት በመሳሪያ በሰራዊት ብዛት ሳይሆን ህዝብን በማዳመጥ ህዝብን የራሱን ምርጫ እንዲያካሂድ አድርጎ ወደዛ ካልተከሄደ እንደው የልጆች እልህ እንዳይሆን ለማሳሰብ ነው። እግዚአብሔር ይስጥልን። እግዚአብሔር ሀገራችንን ህዝባችንን ይጠብቅ። አንድነታችንን ያጠንክርልን። ዓለም ላይ ደግሞ በሐሳብ ተበላልጠን አሁን እንደው ወይምን ያለ ሚዲያ ዘግተ እኔ በሚል ብቻ 24 ሰዓት ስማዬ ያሳዝነኛል በእውነቱ። ይሄን የምታደርጉ ደግሞ ጋዜጠኞች ናቸው። ሚዲያ ይዘጋ በቃ ጋዜጠኛው ነህ። ፕሮፌሽናል ጆርናሊዝም ምን ማለት ነው? አረባካችሁ እንደው ይከፈት ነው እንጂ የሚባለው ሞግተው አንተም በሌላ ሐሳብ አምጥተ ውሸት ከሆነ እንጂ ሚዲያ ዘግተ ዘርፈ እኮ አይሆንም። ስለዚህ እንደው ባካችሁ የሚዲያ ፕሮፌሽናል የሆናችሁ እንደው ፕሮፌሽናሊዝሙን ጠብቁ። ሚዲያው ይተላለፍ። ሌላ አንድ ኦኤምኤን አይደለም 100 ከዛም በላይ ምክንያቱም ከ40 ሚሊዮን በላይ ህዝብ ነው የሚያገለግለው። የከፈታችሁ ነፃ ፉክክር አድርጉ። መሳሪያ አይደለም ያዛችሁ ድምጽ ነው ያዛችሁ። እውነቱን ስታወጡ ህዝቡ የሚፈልገው ነው የሚሰማው። በመዝጋትና ጋዜጠኞችን በማሰር ዛሬ ጋዜጠኞች ታስሯል። ይለቀቁ። ጥሩ እኮ አሻሽሏል ኢትዮጵያ ተብሎ ነበር በዓለም አቀፍ ደረጃ ጆርናሊዝሙን የሚያዩ ሲፒጄ ጥሩ ሄዷል አሻሽሏል ብሎ ነበር። በአንድ ጊዜ ገደል ይገባል። እንዴት ወደ ታች ቁልቁል ይወረዳል? ስለዚህ የታሰሩት ጋዜጠኞች መፈታት አለባቸው። የታሰሩት ፖለቲከኞች መፈታት አለባቸው። ያጫሉ ሁንዴሳ ገዳዮች ግልጽነትና ተጠያቂነት ገለልተኛ በሆነ ፍርድ ቤት በአስቸኳይ ለህዝቡ የደረሰበትን ማረጋገጥ መቻል አለበት። እነዚህ አገር ለመገንባት የሚጠቅሙ ናቸው። ይሄን በያለው እግዚአብሔር ይስጥልን። አመሰግናለሁ። ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. ይህንን መልእክት ማስተላልፈው ለኢትዮጵያው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ነው። ሀገራችን በአሁኑ ጊዜ እያለፈችበት ያለው ሁኔታ ሁላችንም የሚያሳስበን ጉዳይ ነው። የሁላችንም ጭንቀት ነው። ጌታዬን አላህ Subhanahu Wa Ta'ala ደግሞ ያቺ ሀገር ይህንን የምትሻገር
ተሻግረም የምናያት አላህ Subhanahu Wa Ta'ala ያድርገን እያልኩኝ ጸሎቴን እያቀረብኩ ዱዓዬን ለአላህ እያደረስኩኝ እንደ አንድ ኢትዮጵያዊ ትውልድ ኢትዮጵያዊ እንደ አንድ ሙስሊም እንደ አንድ የሃይማኖት አባት የበኩሌን ምክር ለማስተላለፍ ነው ይሄ ምክር የግሌና የግሌ ነው ውስጤን ያስገደደኝ ከሁሉም በፊት እምነቴ ነው ነብዩ አለይሂ ሰላቱ ወሰለም ዲኑ ወይም እምነታችሁ ይሄ የእስልምና እምነት ምክር ነው ብሏል ምክር ለጌታችን ለአላህ Subhanahu Wa Ta'ala አላህን በማመን በመታዘዝ ምክር ለአላህ Subhanahu Wa Ta'ala ኪታብ ቁርአን በዚህ ቁርአን በመታዘዝ ይሄንን ቁርአን መተግበር ምክር ለአላህ መልእክተኛ በሳቸው በማመን ሳቸው ጎን በመቆም በማገዝ ምክር ለመሪዎች በሚሳሳቱበት ጊዜ ስተታቸውን ማመላከት ጥሩ በሚሰሩበትም ጊዜ በጥሩ ማበረታታት ምክር ለአጠቃላይ ለምእመናን በጥሩ መመካከር ከመጥፎም መከላከል እርስ በርስ የሚለውን የነብዩ አለይሂ ሰላቱ ወሰለም ሐዲስ ለመተግበርም ነው ሁለተኛ እንደ ትውልድ ኢትዮጵያዊ ያለብኝንም ግዴታ ለመወጣት ነው ሶስተኛ በህይወቴ ንጉስ ኃይለ ሥላሴን በልጅነቴ ጭላንጭልም ቢሆን በመልክ አይቻቸዋለሁ በእጅ ባልነካቸው በህይወት አይቻቸዋለሁ ደርሼባቸዋለሁ ሳይሆን በህይወት አይቻቸዋለሁ ከሳቸው በኋላም የመጣው መንግስቱ ኃይለ ማርያምን በእጅ የመጨበጥ እድሉ ባያጋጥመኝም በአይን ከሩቅ ተመልክቻቸዋለሁ አይቻቸዋለሁ ከሳቸው በኋላ የመጡት ጠቅላይ ሚኒስትር መለስ ዜናዊን በእጅ ተጨባብጠናል በማዕድም አንድ ቦታ ላይ በልተናል ከሳቸው በኋላ የመጡትን ጠቅላይ ሚኒስትር ኃይለ ማርያምን ቁጭ ብለን ተወያይተናል በኢትዮጵያ ሙስሊሞች ጉዳይ ከሳቸው በኋላ እርሶ መጥተዋል አግኝቾት እዚህ ዋሽንግተን ዲሲ ግንባሮትን ስሜቷለሁ እጄን ስመውኛል ይሄ ሁላ ግዴታ አለብኝ አላህ ያመላከተኝን ነገር ትክክል መስሎ የታየኝን ነገር ልነግሮት እርሶ ወደዚህ ኃላፊነት በሚመጡበት ጊዜ በተለየ ሁኔታ ማንም የኢትዮጵያ መሪ ያላገኙትን እድል አግኝተዋል ይሄም የአላህ ጸጋ ነው ብያምናለሁ ሁሉም ኢትዮጵያዊ በምርጫ ካርድ ሳይሆን በይሁንታ የተቀበለው መሪ ቢኖር እርሶን ነው ኢትዮጵያ ከጫፍ እስከ ጫፍ ሁሉም ኢትዮጵያዊ መሪያችን ብለው የተቀበሉት ተቃዋሚዎችም ሌሎችም ይሄ ያላህ ስጦታ ነው ብዬ ነው ማምነው እዚህም የመጡበት ጊዜ ብዙ ሰዎች የተለያየ ሐሳብ በሚያቀርቡበት ጊዜ የሽግግር መንግስት ይቅረብ ይደረግ ያችን ሀገር እንዴት እናሻግር በሚለው ሐሳብም ላይ እዚህ በአንድ አዳራሽ በተናገሩት
እዛ በነበርኩበት ጊዜ ግዴላችሁም እኔ አሻግራችኋለሁ ብለዋል። ይህንንም መሰክራለሁ። እርሶ ከሰሩት ትላልቅ ተግባራቶች ሁሉንም ዘርዝሬ ባልችልም ሲኖዶሱን አንድ ማድረጎት ነው። ያቺ ሀገር ክርስቲያኑ አንድ መሆኑ ከክርስቲያኑ በፊት ሀገር ነው የሚጠቀመው ብለው ነው። ይሄንን ደግሞ በጣም ነው ማደንቀው፣ በጣም ነው ማከብረው፣ ለዛም አመሰግኖታለሁ። የኢትዮጵያ እስልምና ጉዳዮች ከርሶ በፊት የነበረው የህወሓት ኢህአዴግ መንግስት በእምነታችን ውስጥ ጣልቃ ገብቶ በፈተፈተበት ሌላ አዲስ ሴክት አምጥቶ በጫነበት እርሶ መተው ያንን ጉዳይ እልባት ሰጥተው 9 ኮሚቴ አዋቅረው ያ 9 ኮሚቴ ኃላፊነቱን ተወጥቶ ጊዜያዊ መጅሊስ አቋቁመው በዛም ኢትዮጵያ ታሪክ ለመጀመሪያ ጊዜ ማንም ከርሶ በፊት የነበረ መንግስት ያላደረገው እርሶና የርሶ መንግስት ያደረጉት የኢትዮጵያ እስልምና ጉዳዮችን በአዋጅ ዕውቅና የመስጠቱ ጉዳይ ነው። ለዚህም ፈጣሪ አላህ Subhanahu Wa Ta'ala አመሰግናለሁ። እርሶንና የእርሶንም መንግስት አመሰግናለሁ። ይሄም ለዛች ሀገር ሙስሊሞች አንድ መሆን ሙስሊሞች በሀገራቸው ላይ መተማመን እንዲኖራቸው ትልቅ አስተዋጽኦ አድርጓል። ሌሎችም ተቃዋሚ ድርጅቶች ከውጭ ወደ ሀገር እንዲመለሱ ማንም ወደ ውጭ በውጭ ያልቀረበት ተቃዋሚ ድርጅት የሚባለውንም ስም አልወደውም ተፎካካሪ ናቸው ብለው የሰየሙት እርሶ ኖት። በዛም ትልቅ ተስፋ አድርገንቦታል። እኔ እዚህ በመጡበት ጊዜ እርሶን ከሰየምኩበት ስም አንዱ የኢትዮጵያ የታወቀችበትን ከ1400 ዓመት በፊት ነብዩ አለይሂ ሰላቱ ወሰላም በተወለዱበት ባደጉበት ዳዕዋቸውን ሰበካቸውን የጀመሩበት መካ ላይ በገዛ ህዝባቸው እሳቸውንና ያመኑባቸውን ሲያሰቃዩአቸው እስቲ ወደ ሀበሻ ሄዱ። ያቺ ሀገር ያቺ ምድር የእውነት ምድር ነች። በሷም እሱ ዘንዳ ማንም የማይበደልባት ፍትሃዊ ንጉስ አላት ብለው ባልደረቦቻቸውን የላኩት። ከባልደረቦቻቸው ውስጥ ልጇቸውም ትገኛለች። የመጀመሪያ ስደት ሆነው ተሰደው የመጡባት ሀገር ኢትዮጵያ ነች። ያ ንጉስ ነጃሺ ነበር። በዛ ንጉስ ሰይሜዋለሁ እዚህ በመጡበት ጊዜ ዳግማዊ ነጋሺ ብዬ ያንን ፍትህ በኢትዮጵያ ላይ ያመጣሉ የሚል ሙሉ እምነትና ተስፋ ነበረኝ እርሱ ላይ አሁንም ይኖረኛል። ይሄ ሁላ እንደተጠበቀ ሆኖ በአሁኑ ጊዜ ከሃጫሉ ሞት በኋላ የተከሰቱ አዳዲስ ክስተቶች አሉ። ይሄ ጉዳይ ኢትዮጵያ ውስጥ አለመረጋጋትን አምጥቷል። ኢትዮጵያ በአሁኑ ጊዜ ለርሶ ምነግሮት ነገር የለኝም። የውጭ ጠላት አሰፍስፎ የሚጠብቅበት ወቅት ላይ ነው ያለችው። ግድቡን ሙሌቱ በሚጀመርበት ወቅት በዚህ ወቅት ላይ ሀገር ውስጥ ያለው ሁኔታ በእርቅ ላይ በአንድነት ላይ ባንተ ትብስ ላይ አንድነት
ከማንም ጊዜ በላይ የሚያስፈልግበት ወቅት ላይ ነው ያለ ነው። በዚህ ጊዜ ይሄ ነገር መከሰቱ ያችን ሀገር ለአደጋ ተጋላጭ ያደርጋታል ብዬ አምናለሁ። ስለሆነም እስር ቤት ያሉ የታሰሩ ከዚህ ከሃጫሉ ሞት በኋላ የገቡት የኦሮሞ ልሂቃንም ሆኑ ሌሎቹም ማንም የሀገር ሽማግሌ የሃይማኖት አባቶች አባገዳዎች ማንም ሳያስፈልግ እርሶ ብቃቱም አቅሙም አሉትና አንድ ላንድ ሆናችሁ ተዋይታችሁ ያንን ነገር ያንን ጉዳይ በሰላም ቢፈቱት ጥሩ ነው፣ ለሀገርም የሚበጅ ነው። የህግ የበላይነት ማንም ሰው እንዲኖር ይፈልጋል። እኔም እፈልጋለሁ፣ አምናለሁ። ማንም ሰው ከህግ በላይ መሆን አይገባምም አይችልምም። ነገር ግን ወቅቱ ጊዜው ሰዎች ይህንን ነገር የሚያረጉበት ወቅት ላይ አይደለም ያለችው ኢትዮጵያ። ኢትዮጵያ አንድ መሆን የሚያስፈልግባት መሻገር ያለባት ወቅት ላይ ነው ያለነው። ማንም መንግስት ከርሶ በፊት ያላደረገውን እርሶ ሊያደርጉት ይችላሉ። እጣ ፋንታውን አላህ Subhanahu Wa Ta'ala በርሶ እጅ አድርጓል ብዬ አምናለሁ። ያንን ሀገር ማሻገር አቅሙም ብቃትም አሉት አምናለሁ። ምርጫው የርሶ ነው። ያንን ህዝብ ሰላማዊ ዲሞክራሲያዊ ፍትሃዊ ምርጫ አድርገው ሊያሻግሩት ይችላሉ። ሀገር ውስጥ ያሉት ተቃዋሚ ባለላቸው እርሶ በሚሏቸው ተፎካካሪ ፓርቲዎችንም አናግረው ውይይት አድርገው ወደ አንድ ሀገራዊ የጋራ ዓላማ አምጥተው በዚህ ጉዳይ ላይ የጋራ አቋም ልታመጡ ትችላላችሁ ብዬ ተስፋ አለኝ። በዚህ መንገድ ከሄዱ የጀመሩት ስኬት ይጨምራል፣ በስኬት ላይ ስኬት ያገኛሉ ብዬ ሙሉ በሙሉ እምነት አለኝ፣ ተስፋ ማደርጋለሁ። ከዚህ አማራጭ ውጪ በኃይል አንድን ጉዳይ ለማስፈጸም መሄዱ ሁለት አማራጭ ነው ያለው። ወይ ይሳካል፣ እንደፈለጉት እንደተመኙት ተሳክቶሎት ያችን ሀገር ያሻግሯታል፣ ወይ አይሳካም። ካልተሳካ ደግሞ የሚመጣው የኢትዮጵያ መፍረስ ነው። ሁለት እድል ይዘው ነው እዚህ ውስጥ የገቡት። በእርግጠኝነት የቱ ያሸንፋል ማለት አይታወቅም። ይሄ የርሶ ምርጫ ነው። በእርግጠኝነት ግን ማድረግ የሚችሉት ከተቃዋሚ ወይም ደግሞ ከተፎካካሪ ድርጅቶች ጋር በመነጋገር ማሻገር። ይሄ ደግሞ አንድና አንድ አማራጭ ነው። ይህንን በማድረግ እናቶት በ7 ዓመቴ 7ኛው ንጉስ ትሆናለህ ብላኛለች ብለው አምነው ያንን ነገር ተቀበለው
ራእይ አድርገው ትግል ውስጥ ገብተው ለዛ በቅተዋል። ይህም የሚያመላክተው በራእይ በትንቢት የሚያምኑ መሆኑን ነው። ያ ከሆነ ዘንዳ እኔም የማምነው ስልጣን የሚሰጠው ስልጣን የሚነሳው አንድ ፈጣሪ ነው። ንጉስ የንጉስ ስርዓት በዛች ሀገር ውስጥ ላይመለስ ተቀብሯል። ነገር ግን ዘላለም በኢትዮጵያ ሕዝብ ልብ ውስጥ ነግሰው መኖር ይችላሉ ኢትዮጵያን ካሻገሯት። እርግጠኛ ነኝ ልቦት የሚነግሩት ነገር አለ። እኔ አሁን ካላሻገርኩ እኔ ለተወሰነ ጊዜ ካልመራው እቺ ሀገር ጣፋንታዋ ይበላሻል የሚል የውስጥ ስሜት ሊኖር ይችላል። ህዝብ ደግሞ በገዛ በፍቃዴ የመረጥኩት መንግስት ፈልጋለሁ በሚልበት ባሁን ወቅት ህዝብ ሊሳሳት ይችላል። የመሳሳት ደግሞ እድሉ ሊሰጠው ይገባል። እኔ አውቅልሃለሁ ማለት ለማንም አልበጀም። ከዚህ በፊት የነበሩ ነገስታቶች በኃይል የሄዱት ሁሉም ሄደዋል። እርሶን ለየት ያደረጉት የተለየ አማራጭ የተለየ አካሄድ ይዘው የመጡት የጠቅላላ የኢትዮጵያ ህዝብ ይሁንታን ያገኙት በተቃራኒ መንገድ ስለሄዱ ነው። የፍቅርን መንገድ ስለያዙ የውይይትን መንገድ የሰላምን መንገድ ስለያዙ ያንን ህዝብ ያለ ወታደር ያለ ጥይት ያለ ኃይል ሁሉም እጅ የሰጠበት በፍቅር ያሸነፉት ህዝብ ነው። አይተውታል። ከርሶ በፊት ከነበሩ ነገስታቶች ትምርት ወስደናል። ያ መንገድ አብቅቷል። አይተነዋል። አላዋጣም አያዋጣም ብለውናል። አምነኖታል። እንደ ቃሉ ይሁንልን ነው ምንለው። እንደ ቃሉ ያንን መንገድ እርሶ ባሉት መሰረት አያዋጣም በጀመሩት በፍቅር በሰላም በውይይት ያንን ህዝብ መልሶ ያሸንፉት ያሻግሩት ያችን ሀገር ያሻግሯት እላለሁ። አላህ ለዛች ሀገር የደገሰላትን አታጣም። አላህ ያለው ነገር ይሆናል። ተናገር ያለኝ አላህ Subhanahu Wa Ta'ala ይሄንኑ ነው። እርሶ ለዛች ሀገር በዚህ አጭር ጊዜ ውስጥ ካደረጉት አንፃር ይሄን ምክር ለርሶ መስጠቴ ይሄንን ለርሶ መላኬ ደስታ ይሰማኛል። ከጌታዬም ከአላህ Subhanahu Wa Ta'ala ዘንዳ ኃላፊነቴን የተወጣሁ ይመስለኛል። አላህ ፈጣሪዬ ትክክለኛውን መንገድ ትክክለኛውን ሐሳብ ያመላክቶት ካመላከቶትም በኋላ ያንን የሚፈጽሙ አላህ ያድርጎት። ያችን ሀገር አላህ Subhanahu Wa Ta'ala ሰላም ፍትህ ያስፈንባት። በጣም አመሰግናለሁ። አላህ ኢትዮጵያን ይባርካት ይጠብቃት።